ወገን ለገና የላኩት በሬ ባይደርስም ሙስሊሞችን አርዶ ዋሪያ የሸዋው ንጉሥ ብላ ስለፎከረችው እቴጌ ጣይቱና ስለአደረገው ሙስሊሞችን ስላረደው የጨለቆ ጦርነት ላይ እንዴት ተደርጎ 3000 ያህል ሙስሊሞችን የተፈጁበት 700ዎቹ ካገቡ እንኳን ማለት ነው ይላችሁ አንድ አመት እንኳን ያልሞላቸው ሙስሊሞች 500 ሐፊዘል ቁርአን የተገደለበት ልቁ የእልቂትና ሐረሪ ደግሞ ለመጀመሪያ ጊዜ የክርስቲያን መንግስት እጅ ውስጥ የወደቀችበትን የጨለንቆ ጦርነት ዛሬ ይዤላችሁ መጥቻለሁ። ያኛው አካውንቴ በእንደዚህ አይነት ታሪኮች ታቆይ ነበር፣ ለዛም ነበር የተዘጋው። ይሄኛውን አካውንቴን ፎሎ እያደረጋችሁ ነው፣ በጣም ቴንኪው። ስለዚህ ግን አሁንም ቢሆን ኮፒ ሊንክ እያደረጋችሁ ይሄን አካውንቴን ከመዝጋታችሁ በፊት ኮፒ ሊንክ እየተደረገ እኛ ታሪካችንን መገላለጣችንን እንቀጥላለን። ሐረሪ እንግዲህ በአሚር አብዱላሂ እጅ ከገባች በኋላ ማለት ነው ጣሊያኖችን ሊወሯት ሲመጡ ማለት ነው በ200 ፈረሰኞች ነበረ ድባቅ መጥቶ የመለሳቸው ማለት ነው። በዚህም ጣሊያን ይወላችሁ እንትናን ሐረሪ ለመበቀል በቃ ደማችንን እናስመልሳለን ብላ ተነሳች። በዚህ በኩል ደግሞ አጼ ሚኒሊክ እንግዲህ ሐረርን ለመውረስ እየተነሳ ነው። ሐረር እንደውም የኔ ናት አለች። አንድ ቀን ሚኒሊክ አለ ማለት ነው አንድ ቀን እንኳን የክርስቲያን እጅ ውስጥ ያልገባች አውሮፓዊ እንዳይረግጣት የተደረገች ሐረሪ ማለት ነው የኔ ናት ብሎ ተነሳ። ስለዚህ ሐረር አጣብቂኝ ውስጥ ገባች ማለት ነው። እንግዲህ ጦራቸውን ከንጦጦ ይዞ ሲንቀሳቀሱ ማለት ነው ይላችሁ ያጎታቸውን ምናምን ለማግኘት ነው በሚለው ወሬ አስነዙ። አሚር አብዱላሂ ከሰሙ ይዘጋጃሉ ብሎ ነገር ግን የኋላ አሚር አብዱላሂ ሰሙና ለጦርነት ወገባቸውን እስር አድርገው ተነሱ። ሚኒሊክ ምን ይላል? የገና ዕለት እንግዲህ ጦርነት ይነሳል አለ። የገና ዕለት ጦርነት ይነሳል። ስለዚህ ለዚህ የሚሆን ነገር ሰብሰብ ሰረቅ ዘረፍ አርጋችሁ ኑ ብሎ በወልደ ገብርኤል የሚመራውን ጦር ይልካል ገለምሶ ላይ ደግሞ አሚር አብዱላሂ ያገኙትና አታወደዛ ይድናል ለጥፈው ይልኩታል ማለት ነው። ሸሸ። ሙሉ ሰራዊቱ ወደቀ። የገብረ ሚካኤል አንድ ኮማንደር ማለት ነው። ይሄን የሰማ ጊዜ ሚኒሊክ በጣም ይበሳጨና ጦሩን ይዞ ይነሳል። 30,000 ጦር ነበር ይዞ የገቡት። ከዛ በኋላ እንግዲህ አጼ ሚኒሊክ ብዙ ዘመናዊ የታጠቁ ናቸው። ዘመናዊ ጦር የታጠቁ ናቸው። ዳገት ላይ ሆነው በማይክሮስኮፕ እንግዲህ ያያሉ ማለት ነው። አሚር አብዱላሂ ደግሞ ጀማ ሰላታቸውን ሰግደው ምንም የሚፈሩት ነገር የለም። ደብዳቤ ተላከላቸው። ምን የሚል ደብዳቤ? ሐረርን አስረክበን። ከዛ በኋላ አሚር አብዱላሂ ደግሞ ማለት ነው እኔ ሐረርን ከማስረክበህ በቃ እሞታለሁ፣ እጋደላለሁ። ለክርስቲያን ግብር አንገብርም። ሐረሪን መተህ ከወረስከውና እኛን በቃ ካሸነፍከን ያን እንገብራለን እንጂ እጅ አንሰጥም ብለው እንደውም ማለት ነው ሰላም አንተ ምንድነው የምትጨቃጨቀው? ሰላም በቃ ብለው ውዱ ማረጊያና የመስገጃ ምንጣፍ ላኩል። ከዛ በኋላ አጼ ሚኒሊክ ረመድ ደፋፈር አለና ጦርን አንቀሳቀሰ። ሄዳችሁ በቃ እንደ ማዕበል ላይ ተከመሩበት ብሎ ላከ ማለት ነው። ከ20 እስከ 30,000 ጦር ነበር። አስቡት። 10,000 ዘመናዊ የታጠቀ ነው። የአሚር አብዱላሂ እኮ ከ3 ወላችሁ 3 መድፍ ብቻ ነበሩ። እሱም ያረጀ 3 መድፍ። እነዚህ 3 መድፎች ደግሞ ምንም ለውጥ አላመጡም። አሚር አብዱላሂ ይረታል። ምክንያቱም የያዘው ጦሮች እንዳለ ማለት ነው አብዛኛው በቃ 90% የሚሆነው ጦርነት የሰለጠነ ሳይሆን እስልምናን አሳልፌ ያልሰጥም ሀገሬን አሳልፌ ያልሰጥም ብሎ የወጣና ራሱን ሊከላከል ነው እንጂ የሰለጠነ እንኳን ስላልነበረ ማለት ነው። ነገርኳችሁ 3000 ያህል ጦሮችን ሰውተው እነዛ ሐፊዞችን እነዛ ሙሽሮቹን እንዳለ ፈጅተዋቸው ማለት ነው። 1887 እንግዲህ ሐረሪን ሚኒሊክ ለማን ይሰጣል? ለባላምባራስ መኮንን። ባላምባራስ መኮንን ማለት ነው የአጼ ኃይለ ሥላሴ አባት ማለት ነው። እንግዲህ ለዚህ ሰው ተላልፎ ይሰጣል። ሐረሪ በቃ በክርስትና እጅ ወደቀች ማለት ነው። እዚህ ጊዜ ነው እቴጌ ጣይቱ ማለት ነው የሚጓዘው ሰንጋ ለገና በዓል ባይደርስም ነገር ግን ሚኒሊክ ደግሞ ሙስሊሞችን አርዶ ዋለ የሸዋው ንጉሥ ብላ በቃ ተረተች አሉ። አሚር አብዱላሂ መጨረሻ ላይ እንግዲህ ለ22 ዓመታት የግዞት የቁም እስረኛ ነበሩ። ከዛ በኋላ የጨለንቆ ስምምነት ብሎ ነገር ግን ግዳጅ በሉት ስምምነት አልተስማሙም ከሐረር ህዝቦች ጋር ምናምን በቃ ጥሩ ነገር ውስጥ እንድንገባ በሚል ፖለቲካ ሽፋን ነገር ግን ግዴታ ነበር ያወጡባቸው። ከዚህ በኋላ ነበረ መስጂዶችን አፍርሼ ማለት ነው ቤተክርስቲያን ባልገነባቸው እምዬ ማርያም በቃ አትለመነኝ ብሎ የፎከረው ማለት ነው። ማን ካላችሁኝ ቀጣይ ቪዲዮ ላይ ይዤላችሁ እመጣለሁ። ይህንን ክስተት ይህንን እልቂት ይዤላችሁ እንድመጣ ከፈለጋችሁ ኮሜንት ላይ ያላችሁን ሐሳብ በማስቀመጥ